ቀልቡን ልቡን ልብ ያለው ሰው ይባላል። ልብ ያጣ ሰው ከሰውነት ተራ ይወጣ። መድኃኒቱን መፈለግ ይገባል። ኢነላህ ላ የንዙሩ ኢላ ሱወሪኩም አላህ ተባረከ ወተዓላ ገጽታችሁን አያይም። ወላ ኢላ አምዋሊኩም ወደ ሀብታችሁም አያይም። ነገር ግን አላህ የሚያየው ልባችሁንና ስራችሁን ነው ያሉትም ነቢዩ ዓለይሂ ሰላቱ ወሰላም ለዚህ አላህ ሀብታችሁን አያይም፣ ስልጣናችሁን አያይም፣ መልካችሁን አያይም፣ ቁመናችሁን አያይም። ይልቅ አላህ የሚያየው ልባችሁንና ስራችሁን ነው ተብለናል። ከዚህ በመነሳት ልባችን ጤነኛ እንዴት ነው ሊሆን የሚችለው? ልባችን እንዴት ነው ሕያው ሊሆን የሚችለው? ልብ ሕያው ንቁ እንዲሆን ጤነኛ እንዲሆን የሚረዱ ነገሮች ምንድን ናቸው? ልብ እንዲታመም እንዲደርቅ አልፎም እንዲሞት የሚያደርጉ ሰበቦችስ ምንድን ናቸው የሚለውን ምንማማር ይሆናል። ያ አዩሃ ናሱ ቀድ ጃአትኩም መውዒዘቱን ሚን ረቢኩም ወሽፋኡን ሊማ ፊ ሱዱሪ ወሁደን ወረሕመቱን ሊልሙእሚኒን ብሏል ጌታ አላህ። የሰው ልጆች ሆይ ከአላህ ዘንድ የሆነ መውዒዛ ተግሳጽ ምክር መጥቶላችኋል። ልቦች ውስጥ ላለ በሽታም መድኃኒት መጥቶላችኋል ይላል አላህ ተባረከ ወተዓላ። ልብ ውስጥ በሽታ ይኖራል ማለት ነው። መድኃኒት ያስፈለገው ቁርአን ለልብ ውስጥ ችግሮች መድኃኒት ሆኖ የመጣው ልብ ውስጥ በሽታ ስለሚኖር ነው። የልብ ሕይወቱ መድኃኒቱ ፈውሱ መውዒዛ ነው። የቁርአን ምክሮችን ማድመጥ ነው። አካል እንደሚታመመው ቅድም እንዳልነው ልብ ይታመማል። ህመም ሲጠናበት የሰው ልጅ እንደሚሞተው ልብም ሊሞት ይችላል፣ የሚያሳምሙት ነገሮች ሲበዙበት። ታዲያ የልባችንን በሽታ የልባችንን ችግር የሚፈውሰው ምንድን ነው? ወኑነዚሉ ሚነል ቁርአኒ ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን በሚለው አንቀጽ በግልጽ እንደተገለጸው ለሙእሚኖች መድኃኒት ተብሎ የወረደው ቁርአን ነው ፈውስ ሊሆነለን የሚችለው። የሰው ልጅ ልቡ ሲታመም ሌላ አካላትም ይታመማል። አንዳንዴ ውጫዊ አካል ከሆነ የታመመው ውስጥ ላይ ይታመም ይችላል። እንዲሁ ከመሳቀቁ ከማሰቡ የሚመነጭ ህመም ቢኖር፣ ነገር ግን ትልቁ የልብ መታመም የልብ መሞት ህይወቱን የማጣት አደጋው የቱ ጋር ነው ካልክ አብደላህ ወይ አመተላህ ልብ ጤናውን ሲያጣ ልብ ሲታመም ውጫዊ አካልም ጭምር አብሮ ነው የሚታመም። ልብ ህይወቱን ሲያጣ ውጫዊ አካልም ጭምር ህይወቱን እንቅስቃሴውን አብሮ ነው የሚያጣው። ሁለቱ የተያዙ ናቸው። አላ ኢነ ፊል ጀሰዲ ሙድጋ ኢዛ ሶለሐት ሶለሐ አልጀሰዱ ኩሉሁ ወኢዛ ፈሰደት ፈሰደ አልጀሰዱ ኩሉሁ አላ ወሂየል ቀልብ ያሉት ነቢዩ ለዚህ ነው ዓለይሂ ሰላቱ ወሰላም። ሰውነት ላይ አንዲት ቁራጭ ስጋ አለች፣ ስሙ ሁላችሁም። አላ ተብሎ በተንቢህ ነው የተነገረው። ማሳሰቢያ አዋጅ። ሰውነት ላይ አንዲት ቁራጭ ስጋ አለች። ሙድጋ አንዴ ልትጎረስ የምትችል ትንሽ ናት። መጠኗ ትንሽ ይሁን እንጂ ኢዛ ሶለሐት እቺ ትንሽዬ ስጋ ከተስተካከለች ሶለሐል ጀሰዱ ኩሉሁ ሙሉ ሰውነት ይስተካከላል። እሷ ደግሞ ከተበላሸች ሙሉ ሰውነት ይበላሻል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ማናት እቺ ወሳኝ የሰውነት አካል? ወሂየል ቀልቧ። እሱም ማለት ሲስተካከል ሙሉ ሰውነትን የሚያስተካከል፣ ሲበላሽ ሙሉ ሰውነትን የሚያበላሸው ልብ ነው።